ስሮጥ መጣሁ ጋሽ። እኔ የምለው ቆይ አንቺ ማን ነሽ? ደግሞ እዚህ ምን ትሰራለሽ? እኔማ እድለቢሷ ነኝ ጋሽ። ማለት እኔማ መንገድ ኩርምት ብዬ ቢሆን ጊዜ ምን ሆነሽ ነው አሉ። የሆዴን ሁሉ ሲነግራቸው እኮ ነው እኔ ችግር የለውም ሰው ቤት አስገባሻለሁ ብሎ ነበር ያመጡኝ። ቀድሞ የተያዙ እንጂ ጋሽ ማለት ሰራተኛ እንድትሆኝ ነው እንዲ ያመጣሽ? ታዲያ ዛሬ ተዋውቀው አያገቡኝ ለምን ይሆናል ጋሽ? እና እኔ የምለው ቆይ ሁሉንም ነገር ትቻለሽ ማለት ነው? ሁሉን ነገር ትቻለሽ ሲሉ ማብሰልም መጋገርም ትቻለሽ? እሱንማ እንዴት አልችል ሴት አይደለሁ እንዴ ጋሽ? ሌላስ ምን ትቻለሽ እንዴ ጋሽ? እንዴት ይሄን አያውቁም? ላሳዩት እንዴ? መራበት አሳይ እና እንዴት ነው ጋሽ? ይፈልጋል? ምን ማየት ነው? ምኑ? ቆይ ግዴለትም ጋሽ ላሳዩት ነው። ምንድን ነው የምታሳይ? ቆይ ግዴለትም ጋሽ ላሳዩት። ኧረ በስመ አብ እሱ ወንድ አይደለም እንዴ? ጊዜ ምንድን ነው ያሱ? ኧረ ዘኪው ድረስልኝ! ኧረ በስመ አብ ወልድ! ኧረ በስመ አብ ወልድ መንፈስ ቅዱስ! ኧረ በስመ አብ! ሴትዮዋስ? ይህ ስገባ እኮ መለመለ መስራት አላስችላለኝና አዋጥቷል። የት ነበርክ? ቆይ ምኑ? ዘኪ አትቀልድ! አንተ ነበርክ እሷን መሰለህ ትጫወትብኝ የነበረው? ነግሬህ ነበር እኮ አንተን አላምንም ያልከኝ። ወይ ጉድ! እንግዲህ ቁምላችሁ። አሁን ምንድን ነው ትስማማለህ ወይስ አትስማማም? ምኑ? ዳረ ምን ያስር ምኑን ይልብኛል እንዴ? ደግሜ ላውልቅ እንዴ? የቤት ሰራተኛ መሆኑን ነው። ዝምታ መስማማትን ይገልጻል። ጉደኛ ነህ አንተ፣ እውነትም ታምረኛ ነህ። እኔን እንደዚህ ካሳመንከኝ እኔ ቁምላቸው ካመንኩ ሌላም ሰው ታሳምናለህ ማለት ነው። የስ ስለዚህ ተስማምተናል ማለት ነው አይደል? አዎ ተስማምቻለሁ። የስ ወደዛ አይደለም ያውልህ፣ ግን ሙሉ ኃላፊነቱን ትወስዳለህ። አረ ችግር የለውም። የእርግብ አሞራ ከዘክዬ ጋር የእርግብ አሞራ እና ጋሽ ሚት አንድ ነገር እንዳይፈጠር ተናግሬያለሁ። ስማ፣ ማን ነው ዘኪ? እንደሆነ አትጠገብልን። እሺ የሆነ ተጠንቀቅ። ልጅ አለቻቸው የደረሰች ልጅ በጣም ሆነች። በዛ ላይ በጣም ወርቃቀች ነገር እሷም ሎጋ እኔም ሸጋ ምን ያውለናል ካልጋ ምን ከዋልንም ማድረግ ነው ወጋ እንዲህ እንዳልወጋ የሚወጋት ነገር ይውጋና ውጋት ምንም ነገር እንዳይፈጠር አሁን ላውጣፋል አላገኝ ማርቲዬ ግዳዋን ዘንቀች ብለናል። ባልተጋር አሁን ነው የምትመጣው? የተሻለችው እኮ እየመረጥኩልሽ ነው ማርቲዬ። ለነገሩ ይሁን ልጅ እግር ናት፣ ሙያ ካላት በቂ ነው። አዎ እንዴ በፊት የሚሰራ ቤት እንዴት ያለች ምስኩን መሰለችሽ። እና ለምን ከዛ ወጣች? አሰሪዎቿ እንዳለው ለውጭ ሀገር ይባላል እንዴ? ይሁን እንግዲህ ጥሩ ነው። ለመሆኑ ማን ነው ስምሽ? የኔ ስም አትጠገብም። ይኸውልሽ ትዬ ሜቴ ምናምን የሚለውን ታዩና ማርታ ወይ ማርቲ ካልሽኝ በቂ ነው። ያው ስጋ ይዞኝ እንጂ እኮ አንድ ፍሬ ልጅ ነኝ አይደል እንዴ? ቁሜ ያውም አንድ ፍሬ ልጅ ነሽ። አንድ ፍሬ ልጅ የገጠር ሱቅ ያው ልምድ ሆኖባቸው ነው። ሙያ ግን አለሽ? ማርታ አንዱ ይበቃል። ለእኛማ አስቀሪልን እንጂ አይደል እንዴ? ምኑን እንዴ መጥሪያውና ማርቲዬ አንዱ ወይ ማርታን ወይ ማርቲን ምረጪ። አቤት አቤት ትችልበታለህ እኮ። በልሽ ያንተን አሁን ትራንስፈር አደርግልሃለሁ። እንዴ አረ ቢቀርስ አለ እንዴ? እንደው ቢቀር ዝም የምትል አትመስልም። በል አስገባልሃለሁ። አይ ማርቲዬ እኔ ሲጀመር እኮ ወዳጅነቱ ነው ዝምድናችን ይበልጥብን። ግን ካልሽ ልቻገር 1000 አለሻለ ልኬልሻለሁ እኮ ባለፈው ቴክስት አድርጌልሻለሁ። በእሱ ላኪልኝ ካስቸገርኩሽ። አዎ አፈማቂ ቢያገባል በል እልክልሃለሁ። ነይ እናቴ እንጂ ተከተይኝ፣ ቤቱን ላሳይሽ። ዘንድሮ እግዚአብሔር ይስራን የለም መዳደል የሚስራ
Did you stain your shirt again? SRK is here. Alert. Hello. ቆምላቸው ጎበዘኝ። ወይኔ ጉዴ! አንተ ከምን እያደረክ ነው? ሲጀመር ነው የፈራሁት ይሄንን ነገር ነው። ምኑን? ኧረ በፈጠረ ዘኪቶ ድምፅህን ቀይረው። ኧረ ተው። ኧረ እባክህ አያስፈልግም። ምን ማለት ነው እሱ ደግሞ? እባክህ ማርትዬ ከሰራተኛ ይልቅ ባል ነው የሚያስፈልጋት። ባል? ምን አልክ? ሲጀመር ይበለኝ እጄን ያገኘሁት። ለማንኛውም ቆምላቸው ጎበዘኝ፣ ከዚህ በኋላ ከባለቤቴ ጋር ሳይሆን ከኔ ጋር ነው የምታወራው። ከዚህ በኋላ እዚህ ቤት ዝር እንዳትል። አይ እኔ ምንም አላማረኝም። ችግር የለውም። ለእሷ ትቸገር። አሁን ሰሞኑን ማርታ አማረኝ ማለቷ ስለማይቀር የአማራትን ይዘህ ትመጣለህ። አሁን ይኸውልህ ዘኪ፣ እንደው በፈጠረ ማርታ እንዳመጣ ድምፅህን ቀይረው። እንዴት ያለ ባለጸጋ ቤት መሰረት የገባሁት ከቀድሞ የተሻለ ነው። ሴትዮዋም እንዴት ድርብም ያሉ መልካም ሰው መሰረት። አሁን አለቃህ መታለች ማለት ነው። እስኪ እንደ ቅድሙ አውራ አንተ ኩክንያ። አረጋሽ ምንም እንዲህ ብለው እንዳይሰሩ ወጣ። የባለጸጋ ቤት ነው ቤቱ እንደሆን እኔ ሙያ እንደሆን ጠባይ ሊወዱታል። ግብነትም ጋሽ አይስቡ አሁን በአንተ ቤት የምርጫ ቅስቀሳ እያደረክ ነው። ያው ለሳምሪ ቅር። እሺ ማርታ ያዋዛ ሰው አይደለችም። አረጋሽ ስላወቱማ ነገር ይሄ ያው ተሬ መስራት ነው የሚፈልገው ስራ እንደሆነ የተማርኩት ከንከል። አቤት ቀደዳ። ያው ለስካሁን ሄዳላለች። እኔን እዚህ በወሬ ወዴን አትልፈው። አይ ጋሽ እንደዛማ ቢሆን በምን እድል እስኪ እስከዛ ወጥ ብቅ ሊያዘው ማነሽ ተጋቢ? ኧረ እኔ ጠጋቢ አይደለም ደግሞ አትጠገም ነው ስሜ። ጥሩ እሺ፣ አትጠገም። አቤት ሜቴ ሜቴ ምናምን አትበይኝ አላልኩሽም? ማርቲ ይበቃሻል። እስከ ለምደው እኮ ጭንቅ ሆኖብኝ እኮ ይዘን ማርቲ ነበር አይደል ያልሽኝ? ቀልደኛ ነሽ። አይ ማርትዬ ቀይ ያለው ደግሞ ባዩኝ እንዴት ያለው አድማቂ ነበርኩ መሰሉት። ምን እያልሽ ነበር የምታደምቂ? አይ አሁንማ ካፌ ጠፋ። ያ ከተሜው አይዞት ጥልቀት። ምን አዝማሪ ነበርሽ እንዴ? ኧረ ምን ወጣኝ። ግን እሱንም በይ ካልሽኝ አያቅተኝ። አዝማሪነቱ ነው እና ሀሳብ ልበልሎት እንዴ? እሺ በይ። የመንገዱን እርሶ ካስደሰቱት እንግዲህ ተቀበሉ። እሺ እኔ ሰበብ ያረኔ ሰበብ ላይ ሰበብ ይላሉ። እሺ ሰበብ ያረኔ ሰበብ ሰበብ ያረኔ ሰበብ ሰበብ ጨጓራ እና ጉንቄት ናይ ሰበብ ጥሩ ምግብ ነው። ሰበብ ልብን የሚነካ ሰበብ ብር ማጣት ነው። ሰበብ ገንዘብ ማጣት ነው። አይ ማርቲ ምደሰሉት እኮ አይ ጠጋቢ በቃ ምክር ቢሰውነሽ ማርቲ አትጠገብ ነው ስለ አትጠገብ። እሺ አትጠገብ። ጉደኛ ነሽ። እስማ እንዴት ደብሮኝ ነበረ መሰለሽ። ዘና ነው ያደረግሽኝ። ባይሆን ቡና ፊልኝና ደግሞ እንጫወታለን። ባይሆን ትንሽ እዚህ ትከሼ ላይ ያብዛ አድርጎኛል። በዛው ታሸኛለሽ። እሺ ነይ በቃ ነይ። ቡና ቀራርቢና ቡና ታፈላለን። ጀርባዬን ታሽኛለሽ። አንተ እስካሁን እየሰማኝ ነበር እንዴ? ምን አልከኝ ጥጋቢ? ትከሼ ነው ገቤን ታሸኛለህ አለችኝ እኮ። እና ታዲያ የባል ወጉ አይደለ እንዴ? አሸታ አርጋታ እንዴ ነገር ይውስ እሰራዋ ታዲያ። ኧረ ቁም ያተሳቅ አንድ ነገር በለኝ። አንድ ሰበቢ ኧረ ተው ሰበቢ ኧረ ተው ሰበቢ ኧረ ተው ሰበቢ። ተው ግን ቁሜ ተው። የራስ ጉዳይ አቦኔ ስራ አለብኝ። አንተ ዛሬ ታዋርደኝ ነው ልቀጫለሽ። እንግዲህ ማርትዬ እንዲህ ከሆነማ ሂሳብ ላይ ማስሌት ታደርጊያለሽ። ምኑን? የከተማ ሰው ለሳቅም እንደሚከፍል እኮ የሰማሁት እዚህ ከመጣሁ ወዲያ እኮ ነው። አንቺ ብቻ በዚሁ ቀጥይ እንጂ በደንብ ይጨመርልሻል። ደግሞ ቡናሽ ራሱ ልዩ አይደል እንዴ? ኧረ ማርትዬ እንደውም ተቻኩዬ እኮ ድፍርስርስ አደረኩት፣ አበላሸሁት። ኧረ ቆንጆ ነው። አይ ቁሜ አሁን ገና ነው ደህና ሲያገኘልኝ። ቁሜ ከቁሜ ጋር በደንብ ትግባባላችሁ አይደል ማርትዬ? አሁና ያው ሁሌ እሱ እኮ ነው ሰው የሚያመጣልኝ።
ግን አንዳንዴ ትንሽ ይዋሻል እንጂ ጥሩ ልጅ ነው። በጣም በጣም ጥሩ ልጅ። እርሶን ከመሰሉ ሴትዮ ጋር ያገናኘኝ እሱ አይደል? ይባረክ። ባይገርምሽ እሱ ካመጣልኝ ዋስ ራሱ አልጠየቅም። አረ እንኳንም እንደዛ ሆነ ለእኔ በጀ ማለት ያው ማለት የማየው ማርትዬ ዋስ አምጣስ ብትይኝ ከየት አባት ያመጣ ነበር? ተያዥ የሚሆን ይሷ አልነበረም ማለት ነው። ማን አለኝ እኔ ዋስ እኮ እሷ አንዱ መድኃኒዓለም ብቻ እኮ ነው። ታዲያ እሱ አይበልጥም ብለሽ ነው? ቆይ ግን አባትሽ የት ነው ያሉት? ገጠር ነው ገጠር። እሱንማ ቅድም ስታወሪ ሰማሁ። ወይ ማርትዬ እየሰማሽ ነበር እንዴ? አዎ አባትሽ ጨዋታ አዋቂ ይመስላሉ። ግን ለምንድን ነው ወደዚህ የመጣሽው? አይ ምንም ነገር አለው ብለው ነው። እስኪ ተውኝ። ምንድን ነው ከሰው ጋር ተጣልተሽ ነው? አረ ምን በወጣኝ ማርትዬ፣ እንደሱማ ቢሆን ሸክ። ታዲያ ምንድን ነው? የቀን ጎደሎ ነው ማርትዬ። ሴት ልጅ እንደሆነ ስቃያችን ብዙ ነው። አንዱ ካላገባው ሲል እኮ ነው ውጭ የመጣሁት ወደዚህ። ያለ ፍላጎትሽ ነው? ሆላስ እንደ ልጃቸው እኮ ሆናለሁ። ባለጌ ይገርማል። ይሄ ነገር አሁንም አልቀረም ማለት ነው? መች ቀርቶ ደነዝ መች ይጠፋል ማርትዬ። ቆይ ግን አንቺ የከንፈር ወዳጅ ምናምን የለሽም ነበር? አረ ምኑን አመጣሽው ማርትዬ? ያው ጨዋታውን እኮ ነው። መቼም በዚህ ውበት አፍቃሪዎችሽ ብዙ ናቸው። ሸጋነሽ እያልሽ ነው ማርትዬ? ታዲያስ እንዲህ ምን ይወጣልሻል? በዛ ላይ ጸባይ ሰኔ እንደሆንሽ ታስታውቂያለሽ። አንድዬ እንደው ምን ሰጠኝ? እኔ እኮ ድሮም ቦታ እዚህ እንደሆነ አውቅ ነበር። እንደው ምን ውስጥ አመጣ ሰጠኝ? አምላክ ምንድን ነው የምትይው? ጥጋብ ማርቲ ማለት አትጠገብ። ምንድን ነው የምትይው? አይ ማርትዬ እሱማ ብዙ ወዳጆች ነበሩ፣ ግን አንድም ልቤ ውስጥ አሸንፎኝ የሚገባ ጀግና አጣ። ለምን? ኧረ ማርትዬ ተይኝ፣ ማሳፈርሽ እኮ እና እስካሁን ምንም አዲስ አበባ ገኘ እንዳትኝ ብቻ አሁና ሄድ ሰራበት። እውይሽ እንዴት ነው የምታምሪው? ስምሽ ማን ነው? ዘኪ። ዘኪማ እኮ የአባቴ ስም እኮ። አሪፍ በአባቴ ስም ነው የምትጠሪ? ኧረ ምን የመሰለ ስም አላት እንዴ ማሚ። ስምሽ ማን ነው? የኔ አትጠገም ቆንጅዬ ስም ነው ያለሽ። ለማንኛውም ሻወር ውሰጂና በደንብ እንጫወታለን። እሺ ልምጣ? እንትን ውሃ ብላ ቀርብላት ብዬ እኮ ነው። ግቢና ቶሎ ታጥብሽ። ኦኬ ማሚዬ። አትጠገብ። ማርትዬ አከበርሽኝ። እግዚአብሔር ያክብርሽ። የማንም ሰው እኮ እንዲህ በሙሉ ስም የጠርቶኝ አያውቅም። በሙሉ ስም የጠራሽኝ አሁንም አለመድኩሽ አይደል እንዴ? በይኔ እስኪ እዚህ ጋር እንዴት ቀስፎ ይዞኛል መሰለሽ ትከሻ። እኔ እስኪ ሽኝ ምጭና ምንም አላልኩም። እዚህ ነው እኮ በይኔ። ቶሎ በይኔ እስኪ ሽኝ ቶሎ በይኔ። ቀስፎ ይዞኛል። እሽልኝ እስኪ እሽልኝ እስኪ ሽ ውጭና በደንብ አድርገሽ ጫን እያልሽ ቶሎ በይ ተነሽ። ኧረ እንደሱማ አይሆንም። ምንድን ነው የማይሆነው? ለምን? ስንት ነገር አለ። ምን እንዳልበላሁት ብዬሽ እንዳልጨርሽ በቃ ጊዜ እንትናት ቤ እንዳታድርቂኝ። በቃ ነይ ውጭ ያልኩሽ ውጭ ቶሎ በይ ነይ። እንደው በደንብ ልስተካከልና በደንብ እሺ። ይኸውልሽ በደንብ ጫን እያልሽ እዚህ ጋር ነው ያልሽ። ይሄ ጭምር አድርጎ ነው ያዘኝ። ቅስፍ አድርጎ እሺ። በደንብ ሽኝ እንጂ በደንብ ወገቤ ላይ ውጭና እሺ።
እሱ ጋር እንደዚህ እንደሱ በስመ አብ አትጠቀም እንዲህ መድኃኒት አይደል እንዴ? በስመ አብ በቃሽ፣ አትጠቀም ይበቃሽ። በቃ አትጠቀም ብሎሽ ነው ሽንቴ መጡ